ማጉረምረም ከእግዚአብሔር ጋር ያጣላል፣ መዘመር ግን የእግዚአብሔርን ኃይል ያካፍላል። የሚያሸንፈንን አሸንፎልን ነው ምን ኖረው። እንደ ያቂሚቲ መስቀል አለን። በጌታ በኢየሱስ ስም እግዚአብሔር ይደግፋችሁ። እንዲህ አርጋችሁ መድኃኔዓለም ሰይጣንን ተስፋ የሚያስቆርጥ አቅም ይስጣችሁ። እቺ ሴትዮ በምንድነው ሳቋ የሚቀንሰው ሲባል የተገናኘሽበት ጫፉ ኢየሱስ የሚነገርበት ጌታ የሚወራበት። ባካችሁ አሜን በሉ እስኪ። ወዳጆች አንዳንድ መከራዎች ከባዶች ናቸው፣ ወዳጅን ያሳጣሉ። ሰይጣን ዛሬ ተቀድመሃል፣ በእኔ እድሜ ላይ እድል የለህም፣ ቀድሜሃለሁ፣ በጸሎት ቀድሜሃለሁ ባቸው ቦታዎች የምስጋና ይሁንላችሁ። አለ ተስፋ። እግዚአብሔር አይጥለንም። የሚምር አምላክ አለን፣ የሚራራ አምላክ አለ። እንደገና ቤትሽ በምስጋና ይደምቃል። እኔም በህይወቴ አይቻቃለሁ። ይሄን ይጨልማል አንዳንዴ። ከ13 ጊዜ በላይ ለደቀ መዛሙርቱ ከፊቱ ስለሚጠብቀው መከራ ያነሳበት ጊዜ ነው። ዳንኤል መከራ ገጥሞት ያውቃል። ወዳጅ ምንድነው? መከራን ተካፋይ። ጸሎት ለእግዚአብሔር ፈቃድ ራስን መስጫ ነው። ክብር ለኢየሱስ ይሁን። እንዴት አደራችሁ? የጌታ ጸጋና ሰላም ይብዛላችሁ። ዛሬ ከኔ ጋር የምንካፈለው የእግዚአብሔር ቃል የሚገኘው በማቴዎስ 26 ከ26 ጀምሮ ያለውን በአንድነት ቆመን እናነብና የእግዚአብሔርን ቃል ፈጥኛ አካፍላችኋለሁ። በጌታ በኢየሱስ ስም አነባለሁ። ሲበሉም ኢየሱስ እንጀራውን አንስቶ ባርኮ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይኑ ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ወጡ። በዚያን ጊዜ ኢየሱስ በዚህ ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፏልና፣ ከተነሳው በኋላ ግን ወደ ገሊላ ቀድማችኋለሁ አላቸው። ጴጥሮስ መልሶ ሁሉ ባንተ ቢሰናከሉ እኔ ከቶ አልሰናከልም አለው። ኢየሱስ እውነት እልሃለሁ በዚህች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስ ከአንተ ጋር መሞት እንኳን የሚያስፈልገኝ ቢኖር ከቶ አልክድህም አለው። ደቀ መዛሙርቱ ሁሉ እንደዚህ አሉ። በዚያን ጊዜ ኢየሱስ ከነሱ ጋር ጌቴሴማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስን ልጆች ወስዶ ሊያዝን ሊተክስ ጀመረ። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔ ጋርም ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊት ወደቀና ሲጸልይ አባቴ ቢቻል ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ የምትወደው ይሁን እንጂ እኔ እንደምወደው አይሁን አለ። ወደ ደቀ መዛሙርቱም መጣ፣ ተኝተውም አገኛቸውና ጴጥሮስን እንግዲህ ከኔ ጋር 1 ሰዓት እንኳ ልትተጉ አልተቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞም ሁለተኛ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድ ትሁን አለ። ደግሞም መጥቶ ዓይኖቻቸው በእንቅልፍ ከብደው ነበረና ተኝተው አገኛቸው። ደግሞም ትቷቸው ሄደ። 3ኛ ያንን ቃል ደግሞ ጸለየ። ከዚያ ወዲያ ወደ ደቀ መዛሙርቱ መጥቶ እንግዲህ አስተኙ፣ እረፉ፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧልና አላቸው። ይህን ገና ሲናገር እነሆ ከ12 አንዱ ይሁዳ መጣ። ከእርሱም ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆች ከሕዝቡ ሽማግሌዎች ዘንድ መጡ። እንደው ዛሬ ርዕሴ በሚቀጥሉት ሳምንታት ያው የሕማማት ሳምንት አይደለ? ስለዚህ ይሄ ጊዜ ኢየሱስ ይጨነቅ የነበረበት በተለምዶ የሕማማት ሳምንት ተብሎ የሚነገር ጊዜ ነበረ እና የአገልግሎቴ ርዕስ ዛሬ በፈተና ጊዜ ሊኖረን የሚገባ ምላሽና አቋም ከኢየሱስ ስንማር ኢየሱስ በመከራው ጊዜ ያደረገው። እንደምታውቁት ወዳጆቼ ይቺ ምድር የመከራ ምድር ነች፣ የፈተና ምድር ነች።
ከዘፍጥረት 3 በኋላ ባህሪዋ ተቀይሯል። ከውድቀት በኋላ የሰው ልጅ በኃጢአት ከወደቀ በኋላ እግዚአብሔር እንዲህ ብሎ ተናግሮባታል። እዚች ምድር ላይ ምድሪቱም አለው ለአዳም እሾክና አሜኬላ ታበቅልብሃለች፣ የማይቋረጥ መከራ የምታፈልቅ ምድር ነች። አይነቱ ይለያይ እንጂ ከመከራና ከፈተና ነፃ የሆነ ሰው የለም። ዛሬ ግን የምናገረው ከመከራ በላይ የሚያደርግ አቅም እንድትገነቡ እግዚአብሔር ስለሚረዳችሁ፣ እግዚአብሔር ስለሚያገዛችሁ መልኩ ይለያይ እንጂ እቺ ምድር የፈተና ምድር ነች። እቺ ምድር የመከራ ምድር ነች። መጽሐፍ ቅዱስ ቃል በቃል እንዲህ ይላል፣ የጻድቃን መከራቸው ብዙ ነው ይልና እዛ ጋር ቢያቆም ኖሮ አዝን ነበረ። እንዲህ ይላል፣ እግዚአብሔር ግን ከሁሉ ያድናቸዋል። ሃይ እስኪ ባካቸው አሜን በሉ። እስኪ እንዲህ በሉት እስኪ፣ የሚያድንህ ካንተ ጋር አለ በሉት እስኪ። አትፍሩ። እና እንዳልኳችሁ ነው፣ እሾክና አሜኬላ ተብሏል። አቁሳይ ምድር ነች፣ አቁሳይ ምድር ነች። እና ሁል ጊዜ መልኩን እየቀየረች የምትወጋ መልክ እየቀየረች የምታቆስል ምድር ነች። ግን እግዚአብሔር እንደው ጌታችን ኢየሱስም ሲናገር የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ አለና ቀጥሎ እንዲህ አለ፣ አይዟችሁ ምን አለ መከራ አለ ብለው እንዳይፈሩ ልባቸው እንዳይወድቅ በዛው ምን እናደርጋለን ብለው ወዳልተፈለገ አቅጣጫ ውስጥ እንዳይሄዱ እንዲህ አላቸው ኢየሱስ፣ አይዟችሁ። ቀጥሎ ምን አላቸው? አሸንፌዋለሁ። የሚያሸንፈንን አሸንፎልን ነው ምንኖረው። በሌላው ላይ አቅም እንደሚያገኝ ዓለም ባንቺ ላይ አቅም የለውም። ሰይጣን ባንተ ላይ አቅም የለውም። አቅሙን ሰብሮታል። ይሁንና ሰይጣን የመጨረሻው ፍርድ እስኪደረግበት ድረስ ተስፋ አይቆርጥም። ተስፋ አይቁረጥ እንጂ ረግጠነው እንኖራለን። እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ሰጥቻችኋለሁ ይላል? ስልጣን። እኔ ልመርቃችሁ በኢየሱስ ስም ኃይላችሁ ይጨምር። በጌታ በደንብ አሜን በሉ እስኪ። ዛሬ በጌታ በኢየሱስ ስም ኪሏችሁ ይጨምር። እና የሚገርም ነው ጌታ ኢየሱስ እንደው ትንሽ መጀመሪያ ይህንን ልናገር። በፈተና ለሚጸኑ ሰዎች የተሰጠ የተስፋ ቃል አለ። ለምሳሌ ያዕቆብ 1:12 ላይ እንዲህ የሚል ቃል አለ፣ በፈተና የሚጸና ሰው የተባረከ ነው። ከፈተና በኋላ ለሚወዱት ተስፋ ስለርሱ የሰጣቸውን የሕይወት አክሊል ይቀበላል። በፈተና ውስጥ የሚጸና ሰው ምን ያለ ነው? የተባረከ ነው። ከፈተና በኋላ ምን ይጠብቀዋል? የሕይወት አክሊል። በርታ በሉት እስኪ አጠገባችሁ ያለውን ሰው፣ አይዞህ በርታ፣ ተስፋ አትቁረጥ በሉት እስኪ። እና ተስፋ አትቁረጡ። በተለይኛ ያለንበት ዘመን የቻሌንጅ ዘመን ነው። እንደየአቅሚቲ መስቀል አለን። ተስፋ አትቁረጡ፣ ወደ ኋላ አትመልከቱ፣ የሚረዳ አለ። አንድ ጊዜ ጳውሎስ እንደዚህ ብሏል፣ ሁሉ ተውኝ አለና ጌታ ግን በአጠገቤ ቆሞ ምን አረገኝ? አበረታኝ። ሁሉ የተማመንኩባቸው ተውኝ፣ ተስፋ ያደረግኳቸው ተውኝ አለ። በመከራ ጊዜ በአጠገብ የሚቆም ሁሉ ትተውኝ፣ እሱ ግን በአጠገቤ ነበረ። ለምን? አይዞ በርታ፣ ትፈጽመዋለህ ሊለኝ፣ ትጨርሰዋለህ ሊለኝ፣ ታጠናቀቀዋለህ ሊለኝ፣ እሱ ሊያበረታኝ ቤት ነበረ በአጠገቤ። በጌታ በኢየሱስ ስም እግዚአብሔር ይደግፋችሁ። እኔ ዛሬ አንድ ነገር ልመርቃችሁ። እጆቻችሁን ከፍ አድርጉ። ጠላታችሁ ስታጉረመርሙ አያገኛችሁ። ወይ ለምንድን ነው አሜን የማትሉት? ስታለቅሱ አያገኛችሁ። የሚያስለቅሰው ነገር ላይ ስስቁ ያገኛችሁ። እቺ ሴትዮ እንዲል ማለት ነው ራሱን ሰይጣንን ክሬዚ የሚያደርግ ጸጋ እዚህ ይላችኋል አይደል? በኋላ አነሳዋል። ያም ጳውሎስን እስር ይጠብቀሃል ተብሎ ትንቢት ሲመጣለት አብረውት የነበሩ በሙሉ አለቀሱ። እና ጳውሎስ ጸጥ አሰኘና ኖ ለምንድነው ታለቅሱታል? እኔ ለመሞት እንኳን ምን ብያለሁ? ተዘጋጅቻለሁ። ይህንን ሰውዬ ሰይጣን በምን ተስፋ ያስቆርጠዋል? ራሱ ተስፋ ቆርጦ ይሄዳል። እንዲህ ያርጋችሁ መድኃኔዓለም ሰይጣንን ተስፋ የሚያስቆርጥ አቅም ይስጣችሁ።
ነገር እየበዛ ስትዘምሩ እንድትገኙ፣ ነገር እየጨመረ ስታመሰግኑ እንድትገኙ፣ ነገር እየጨመረ ሲሄድ እየሳቃችሁ እንድትገኙ። እቺ ሴትዮ በምንድነው ሳቋ የሚቀንሰው ሲባል የተገናኘሽበት ጫፉ ኢየሱስ የሚነገርበት ጌታ የሚወራበት። ባካችሁ አሜን በሉ እስኪ። መከራ አንዳንድ ሰውን ያለውን ነገር ሁሉ ያስቀንሰዋል። አንዳንድ ሰው ደግሞ ኪሎ ጨምሮ ይወጣል፣ ምስጋና ጨምሮ ይወጣል፣ ዝማሬ ጨምሮ ይወጣል። የማይቋረጥ ጸጋ በውስጡ ይፈሳል። ይብዛላችሁ። መድኃኔዓለም የመዝሙር መቀበያ ያርግላችሁ። አንዳንድ ቻሌንጆቻችሁ ፊታችሁ ጠቁሮ ሳይሆን ፈክታችሁ ተገኙ። ታለቅሳለች ሲባል ስዘምሩ ተገኙ። ባዶ ሆኖ ሙላት ይታያችሁ። ድል የነሳው የጌታ አቅም፣ ድል የነሳው የኢየሱስ ጉልበት በቤታችሁ ላይ ያለ መጠን ዛሬ ማለዳ ይለቀቅ። ስለዚህ ወዳጆቼ ሌላው ያዕቆብ ምዕራፍ 5 ቁጥር 11 ላይ እንዲህ ብሎ ይናገራል። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምርና የሚራራ ነው። ኢዮብ እንደታገሰ ሰምታችኋል፣ ጌታ ደግሞ እንደፈጸመለት አይታችኋል። ለምን? ጌታ ምንም ያረግ የሚራራ የሚምር ነውና፣ በመከራ ውስጥ የማይተው የሚራራ እግዚአብሔር በእናንተ መከራ ውስጥ ኢንጆይ አያረግም፣ ይረዳሻል። ቋንቋ ይቀየራል። ከማጉረምረም ወደ መዘመር እንመጣለን፣ ወደ ክብር እንመጣለን፣ ከበሮአችንን እናነሳለን። ስለዚህ ተስፋ አለው። በመከራ ለሚጸኑ ተስፋ አለ። እንደው ቶሎ ብዬ ቅድም ወዳነሳሁት ሐሳብ እንድገባ ጌታ ኢየሱስ ጭንቅ ጊዜ ነበረ። በጣም ያሳለፋቸው ሳምንታት፣ ያሳለፋቸው ጊዜያቶች በጣም በሚገርም ሁኔታ አስጨናቂ ነበሩ። የመስቀል መከራ ወደሱ የቀረበበት እሱ ብቻ አይደለም። በስጋው 33 ዓመት ከኖረበት በሞት የሚለይበት እሱ ብቻ አይደለም። ወዳጆች፣ አንዳንድ መከራዎች ከባዶች ናቸው። ወዳጅን ያሳጣሉ። በቃል ኪዳን የጸናን በመሐላ የተደገፈን ወዳጅነት ያሳጣሉ። አንዳንድ መከራዎች ራሱ ጌታ ኢየሱስ እንዲህ ብሏቸዋል፣ ትታችሁኝ ትበተናላችሁ። እንደዛ ጊዜ ከባድ የለም፣ እንደዛ ጊዜ አስጨናቂ የለም። ወዳጆቻችሁን በመከራ በማጣት ጊዜ ያለ ጨለማ የለም። እሱ ብቻ አይደለም፣ ሰማይ ዝም ያለ ሲመስል እና ግን ጌታ ትቶን እኮ አይደለም። ወዳጆቼ፣ ወዳጆቻችሁን ስታጡ እግዚአብሔር እንደተዋችሁ እንዳታስቡ። አንዳንድ ጊዜ የጌታ ፈቃድ ነው፣ ገለል ያደርጋል። ያጀቧችሁን የሚበተንበት ጊዜ አለ። ትዝ ይላችኋል፣ እስራኤል እንዲህ ብላለች እኮ በሆሴ ላይ አባብላታለሁ። ራሱ እግዚአብሔር ነው ያለው፣ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዛ ለብቻዋ ለልቧ እናገራታለሁ። አንተን መስራት ሲፈልግ ነጥሎ ይወስዳል እግዚአብሔር። የምታልፍበት ለዝማሬ ምክንያት እንዲሆን፣ ለክብር ምክንያት እንዲሆን እና እንደተተዋችሁ አትቁጠሩ፣ እንደተጣላችሁ አትቁጠሩ። የእግዚአብሔር መንገድ ሊሆን ይችላል። አንድ ጊዜ ለቤተሰብም ለልጆቼ እያወራሁ ነበረ እና የምስኪን ልጅ ነች፣ ሰቅላ የተማረችና እዚህ ስትመጣ ግን ዩኒቨርሲቲ ስገባ የሚረዳት ስላልነበረ በቆሎ እየሸጠች ድንች እየጠበሰች ትምህርቷን ራሷን እየረዳች ትምህርቷን ትማር ነበር እና የሚገርመው ነገር ሁሉ ጊዜ እዛ ምሰራበት ወደ ስራዋ ከመሄዷ ወደ ትምህርቷና ወደ ስራዋ ከመሄዷ በፊት እንዲህ ትላለች እየወጣች ጸልያ ማለት ነው። ሰይጣን ዛሬ ተቀድመሃል፣ በእኔ እድሜ ላይ እድል የለህም፣ ቀድሜሃለሁ፣ በጸሎት ቀድሜሃለሁ። የምታተርፍበት ቀን አይደለም፣ የምትከስርበት። ደግሞ ስራዋ ቦታ ላይ ሄዳ ራሷን ፎቶ ታነሳለች። የሚቀጥለው ጊዜ እዚህ ስንገናኝ ማስታወሻው ላንተ ነው ትለዋለች፣ ለኔ አይደለም። ደግሜ ስለማልመጣ ደግሜ ስለማልኖር በክብር ነው የምንገናኘው፣ የምንተያየው በመስጋና ነው። ያርግላችሁ።
ያለቀሳችሁባቸው ቦታዎች የምስጋና ይሁንላችሁ። ስትተው የተጣላችሁ እንዳይመስላችሁ። አንዳንድ ሰዎች ደግሞ እንዳለመታደል ሆኖ እናንተ ፈተና ውስጥ ስትገቡ የነበራቸውን የወዳጅነት ስፍራ ቀይረው ከጠላት ሳይድ ይቆማሉ። አፋችሁን አታላቁ፣ ዝም ብላችሁ ኑሩ። እሺ ኤርሚያስ እንዲህ ነው ያለው፣ እግዚአብሔር አሸክሞት ከሆነ ለብቻው ይቀመጥ፣ አፉን ባፈር ውስጥ ያኑር፣ ስድብንም ይጥገብ፣ ጌታ ለዘላለም አይጥልምና። እግዚአብሔር ምን አይልም? አይጥልም። እስኪ አይጥልም በሉ። ድምጻችሁን ከፍ አድርጉና አምላኬ አይጥለኝም በሉ። ዛሬ መልእክት ያላቸው ሰዎች እንዳሉ እርግጠኛ ነኝ። በብዙ ማጉረምረም በብቸኝነት ጠላት የቀጠቀጠ ተስፋ የለም የሚላችሁ አለ። ተስፋ እግዚአብሔር አይጥለንም። የሚምር አምላክ አለን። የሚራራ አምላክ አለ። እንደገና ቤትሽ በምስጋና ይደምቃል። እና የሚገርም ነው። በመከራ ጊዜ በወዳጅ መተው ብርቅ አይደለም። ኢየሱስም እየነገረን ነው፣ ሁላችሁም ጥላችሁኝ ትበተናላችሁ፣ ይጨልማል። እኔም በህይወቴ አይቼ አውቃለሁ። ይህንን አውቃለሁ። ይጨልማል። አንዳንዴ የምታውቁት ሰው እንደማያታውቁት ሲሆን፣ ታሪካችሁን የሚያውቅ ትላንትና አብራችሁ የተካፈላችሁ ሰው እንዳልነበረ ሲሆን፣ የኔና ጽኚ ምስጋና አለ፣ ክብር አለ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 7 ላይ በዚህ እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር እምነታችሁ ኢየሱስ ሲገለጥ ለምስጋናና ለክብር ለውዳሴ ይገኛል ይላል። ለምስጋና ለክብር ለውዳሴ። አንዳንዶቻችሁ የምትፈተኑት እግዚአብሔር አምላክ በእናንተ ቤት የማይቋረጥ ውዳሴ፣ የማይቋረጥ ክብር፣ የማይቋረጥ ምስጋና ዝም ብሎ ማፍለቅ ፈልጎ ያሳልፋችኋል። ዝም ብለሽ ተቀመጪ፣ አፍሽን ያዢ፣ ስንፍና እንዳትናገሪ፣ ስንፍና እንዳትናገሪ። ይመጣል ጌታ፣ ይመጣል፣ የኔ ይመጣል፣ የኔ ወንድም ይመጣል። እሱ የሚምርና የሚራራ ነው። የሚምር ደግሞ ምንም ያደርግ ነው? የሚራራ ነው። እስኪ ጮክ በሉና ጠላታችሁ ይስማ፣ ጌታ የሚምር የሚራራ ነው በሉ እስኪ። በዚህ ጊዜ ኢየሱስ ምንድን ነው ያደረገው? እነዚህን ነገሮች ነው ዛሬ ቶሎ ቶሎ ብዬ። አስጨናቂ ጊዜ ነው። በጣም በሚገርም ሁኔታ ከ13 ጊዜ በላይ ለደቀ መዛሙርቱ ከፊቱ ስለሚጠብቀው መከራ ያነሳበት ጊዜ ነው እና አስጨናቂ ጊዜ ነው። ሰይጣን ከነጭፍራው ኢየሩሳሌም ላይ የወረደበት ጊዜ ነው። አፊቱን ያዞረ የሚመስልበት ጊዜ ነው። ሰማይ ዝም ያለ የሚመስልበት ጊዜ ነው። ኢየሱስ እንደ ደም ነጠብጣብ ያለ ወዙ በምድር ላይ ጠብ እስኪል ድረስ እያማጠ የሚጸልይበት፣ እሱ ነፍሱ ተጨንቆ ሲጸልይ ወዳጆቹን በዛ ልክ ያላገኘበት ጊዜ ነው። ግን ኢየሱስ ምን አረገ? እንዲህ አይነት መከራዎች ሲመጡ፣ እንዲህ አይነት አስጨናቂ ቀኖች ሲመጡ ምን አደረገ ኢየሱስ? አንድ አራት ነገር ነው ዛሬ ማነሳው፣ ከዛ እንጨርሳለን ቶሎ ብዬ። አንደኛው የመጀመሪያው ስለ መከራው ለወዳጆቹ ይነግራቸው ነበረ። ለወዳጆቹ ይነግራቸው ነበረ። እንዲህ ልመርቃችሁ በመድኃኔዓለም እግዚአብሔር ወዳጅ ይስጣችሁ። ማልቀሻ ወዳጅ፣ ቁስላችሁን የምታሳዩት ወዳጅ። ኢየሱስ እየጠራ ቅድም እንደነገርኳችሁ 13 ጊዜ በላይ ከፊቱ ስለሚጠብቀው መከራ ይናገር ነበር። አሁን አመፃ የተነሳ በሰዎች መካከል መተማመን እየጠፋ ነው። ሰዎች ወዳጅ ስለማያገኙ ገንዘብ ከፍለው ካውንስል የሚያደርጓቸውን ሰዎች ፍለጋ እየሄዱ ነው ወደ ውጭ። የልባቸውን የሚነግሩት ሰው እያጡ። ዳንኤል መከራ ገጥሞት ያውቃል። እየሮጠ የሚነግራቸው ወዳጆች አሉት። ስንት? 3 ወዳጆች። በዝቅታም የማይለወጡ በከፍታም የማይለወጡ። ለምንድን ነው እንዲህ ወዳጅ አልበረከት ያለን? ወዳጆቼ ምን አይነት መንፈስ ነው?
ለምንድነው የወጣለት ወዳጅ? በደስታችን እስከ ጥግ የሚሄድ ወዳጅ ያጣ ነው። ለምንድነው? ፈታኝ አይደለ? እጅግ ፈታኝ ነው። ኢየሱስ ይህንን ሲነግራቸው በዮሐንስ ወንጌል ላይ ምዕራፍ 15 ቁጥር 15 ላይ ከእንግዲህ ወዲህ ባሪያዎች አልላችሁ፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ፣ ከአባቴ ዘንድ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁ። ለካ የልብ የሚነገረው ለማን ነው? ለወዳጅ። ልመርቃችሁ፣ ወዳጅ ይስጣችሁ መድኃኒዓለም። የልብ ወዳጅ፣ የሚረዳችሁ ወዳጅ፣ ጫማውን በእናንተ መከራ ውስጥ አስገብቶ አይዞህ የሚል፣ ስታለቅሱ አብሮ የሚያለቅስ፣ አይዞህ ይለወጣል የሚል። እንዲህ አይነት እውነት ለመናገር ቅድም ነግሬያችኋለሁ፣ የከፉ ቀኖችን በህይወት ያሳልፌያለሁ። ወዳጆችንም አጥቻለሁ፣ ወዳጆችንም አግኝቻለሁ። እግዚአብሔር አንዱ ሲል ሌላ ይሰጣል። እናንተ ብቻ ታማኙ በወዳጅነታችሁ ላይ እንከን አይገኝ። ለምንድነው ግን ኢየሱስ ወዳጆች ብያችኋለሁ እያለ ለነሱ የሚነግራቸው? የመጀመሪያው የመከራው ተካፋይ እንዲሆኑ። የምኑ አልኳችሁ? የመከራው ተካፋይ። ወዳጅ ምንድነው? መከራን ተካፋይ። እንዳላየ ሆኖ አያልፍም ወዳጅ። እስኪ መርቁልኝ አጠገባችሁ ያለውን ሰው እግዚአብሔር እውነተኛ ወዳጅ ይስጥህ በሉ። የመከራው ተካፋይ እንዲሆኑ፣ ቀጥሎ ደግሞ የትንሣኤውም የድሉም ምስክር እንዲሆኑ። ለምንድነው? የመከራው ተካፋይ የስኬቱም ምስክር እንዲሆኑ። ይህንን መጽሐፍ የጻፉልን እነዚህ ሰዎች ናቸው፣ እውነተኛ ወዳጆች። አቅቷቸው ጥለው የሄዱበት አለ። አዎ፣ ተመልሰው ግን ስብስብ ብለው ካፋቸው የማይጠፋ ጌታ ጌታ ይላሉ። ተረቷቸዋል ኢየሱስ። ፈተና ይገጥመዋል ወዳጅነት። አዎ፣ በጥሶ እስከ መጨረሻው አለመሄድ ስብስብ ብለው መተው ከኢየሱስ ጋር አንድ ላይ ይሆኑ ነበር። እግዚአብሔር እውነተኛ ወዳጅ ይስጣችሁ። የወዳጅ ጦት ከናንተ ዘመን ላይ ይነሳ። እግዚአብሔር በወዳጅ ይባርካችሁ። እኔ ብሆን በደንብ ነበር አሜን እምለው። እግዚአብሔር በወዳጆች ይባርካችሁ፣ በእውነተኛ ወዳጆች። በደስታችሁም ጊዜ እሱ ያውቃል ታሪኬን የምትሉት፣ እሱ ያውቃል የምትሉት ከየት እንደተነሳው ያውቃል እና ታሪካችሁን የሚናገር ኢየሱስ በእናንተ ሕይወት የሰራውን፣ ጌታ በእናንተ ሕይወት የሰራው ለዝማሬ ለምስጋና ምክንያት የሚሆነው። ስለዚህ ስለ መከራው ለወዳጆቹ ይነግር ነበረ። እንደው የስነ ልቦና ምሁራንም ይናገራሉ፣ ሐዘንንና መከራን ለሌላው ሰው ማጋራት የስነ ልቦና እረፍት ይሰጣል ይላል። አንድ ወዳጅ ያርቅላችሁ፣ ወንፊት ከሆነ ወዳጅ መድኃኔዓለም ያርቋችሁ። ሚስጥራችሁን እያዝረከረከ ከሚውል ማለት ነው። አይገርምም እያለ በየማካያቱ ቤት ከሚያወራ ይጠብቃችሁ። ከእንዲህ አይነት የአገልግሎት ድምቀት ታሪካችሁን ከሚያደርግ ወዳጅ ይጠብቃችሁ እና በየሄደበት ከእንዲህ አይነት ወዳጅ ይጠብቃችሁ። እውነተኛ በእውነተኛ ወዳጅ ይባርካችሁ። ስታለቅሱ ማልቀሻም ይሁን መከራችሁን የምታሳዩት፣ ገበናችሁን ገልጣችሁ የምታሳዩት፣ ሮጣችሁ ጭንቃችሁን የምታካፍሉ። ወደ ሁለተኛው ኢየሱስ ምን አረገ? ኢየሱስ በጣም የሚገርም ነው። ከደቀ መዛሙርቱ ጋር ዘመረ ይላል። አንዳንድ መከራዎች ወዳጆቼ አልፈው ይመጣሉ። እማትመልሷቸው መሆናቸውን እርግጠኛ ከሆናችሁ ዘምሩ እሺ። እና ኢየሱስ ከደቀ መዛሙርቱ ጋር ዘመረ ይላል። በመዝሙረ ዳዊት በቅንፍ 46 ከ1 ጀምሮ አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራ ምናችን ነው ይላል። ልመርቃችሁ ከፍ አድርጉ እጃችሁን። እግዚአብሔር በመከራችሁ ቀን ከማጉረምረም ዝማሬ ይጨምርላችሁ። ማጉረምረም ከእግዚአብሔር ጋር ያጣላል፣ መዘመር ግን የእግዚአብሔርን ኃይል ያካፍላል። ኢየሱስ ምን አረገ ሲባል አስጨናቂ ነው ጊዜው። ሰይጣን ከነጭፍራው የወረደበት ጊዜ ነው። የዚህ ዓለም ገዢ ይመጣል፣ በእኔ ላይ ግን አንዳች የለው ያለበት ጊዜ ነው። ኢየሱስ ከነጭፍራው እየመጣ ክብር ይገባሃል እያለ መዝሙሩ ባይጻፍም በዚህ ቦታ ላይ ዘመረ ይላል። ይጨምርላችሁ መድኃኔዓለም በክፉ ቀን ዝማሬ ይጨምርላችሁ።
አፋችሁ በእልልታ ይሞላ። አንደበታችሁ በዝማሬ ይሞላ። ቤታችሁ በዝማሬ ይድመቅ። ጭር አለ አይባል አንቺ ቤት ላይ። ድምፅ ጠፋ አይባል አንተ ቤት ላይ። ዛሬም በዚህ ሁኔታ ይዘምራል። አዎ ኢዮብ ላይ መከራ መጥቶ ስግደቱን ቀጥሏል፣ አምልኮውን ቀጥሏል። እንዲህ አይነት ኃይል ያብዛላችሁ። ነገር ጨምልሞ እናንተ ቤት ግን ዝማሬ ይጨመር፣ ምስጋና ይጨመር። ኢየሱስም ከደቀ መዛሙርቱ ጋር ዘመረ ይላል። ዘመረ ወዳጆቼ፣ ዘመረ። አንደኛ ሳሙኤል ላይ በጣም የሚገርመኝ ታሪክ እንደው አገኛለሁ። ምዕራፍ 7 ከ5 እስከ 11 20 ዓመት እስራኤል በኃጢአት ምክንያት በበደል ምክንያት ለፊልስጤም ከተሰጡ በኋላ ሳሙኤል የሚባልን ነብይ እግዚአብሔር አስነሳላቸው አዳኝ አድርጎ። እስራኤልን በሙሉ ወደ ምጽጳ ሰበሰበ፣ እንዲጾሙ አደረገ። ውሃ ፈሰሰ፣ ሰበሰበና መሰዊያ ሲሰራ የፍልስጤም አለቆች ተሰብስበው መጡ ይላል። እስራኤል ከተሰበሰበ ነገር አለ፣ የሆነ ነገር ይለወጣል። ስለዚህ የእስራኤል መሰብሰብ አይፈለግም። እንደው በጌታ በኢየሱስ ስም የቅዱሳን መሰብሰብ፣ የቅዱሳን ህብረት ሁልጊዜ በጠላት መንደር ላይ ድንጋጤ ነው። ቤታችሁ ህብረት ማድረግ ሲጀምሩ፣ መቀጣጠል ሲጀመር ጠላት መንደር ላይ ንቅናቄ ይፈጠራል። እንዲህ ነው የሆነው። ፊልስጤማውያን እስራኤል ተሰበሰቡ ከ20 ዓመት በኋላ ሲባል ደነገጡ። ከዛ አለቆችን ይዘው መጡ። አለቆችን ይዘው ሲመጡ ሳሙኤል ይላል ዝም ብሎ ህዝቡ ሲያይ ተከቧል። ሳሚ ተከበናል እኮ የፍልስጤም አለቆች በዙሪያችን አሉ እና ሊጨርሱን ነው ሲሉት እሱ ዝም ብሎ ያሳርጋል። የእግዚአብሔር ቃል እንዲህ ይላል፣ ሳሙኤል የ1 ዓመቱን ጥጃ ማሳረግ በፈጸመ ጊዜ እግዚአብሔር ከሰማያት አንጎዳጎደባቸው፣ ጠላቶቻቸው መታ። እናንተ ቤት ባካችሁ የማይቋረጥ ምስጋና ይብዛ። ጠላትን የሚመታ የእግዚአብሔርን እጅ የሚያንቀሳቀስ ዝም ብሎ ያሳርጋል። ወዮ ሲሉ ወዮ አይልም። ሳሚ ይገባሃል ብሎ ለእግዚአብሔር ክብር ያመጣ። ድንገት የእግዚአብሔር ማንጎዳጎድ በዙሪያቸው ሆነ። ጠላቶቻቸው በእስራኤል ፊት ተመቱ ይልና የማረኳቸውን ከተማ ሁሉ መለሱ ይላል። ዛሬ ይጀምር። እናንተ ቤት ላይ የተማረኩ ምርኮች መመለስ ይጀምሩ። ከህይወታችሁ የተማረኩ፣ ከኑሯችሁ የተማረኩ፣ ከቤታችሁ የራቁ እንዴት እነዚህን ነገሮች መመለስ እችላለሁ የምትዩ ጸሎት ይቀጥል፣ አምልኮ ይቀጥል። የሰማይ አምላክ እግዚአብሔር አልፎ በእናንተ ነገር ላይ መታደግ ያደርጋል። ክብር ለኢየሱስ ይሁን። ሶስተኛውን ልናገር። በዚህ የመከራ ጊዜ ከኢየሱስ የምንማረው በግልና በጋራ መጸለዩን ነው። መከራው ሲበረታ፣ መከራው ሲጠነክር፣ ጨለማው የበረታ ሲመጣ እሱ ግን ቀደም እንደነገርኳችሁ ወዙ እንደ ደም ነጠብጣብ እስኪሆን ድረስ ይጸልይ ነበረ። ደጋግሞ ከፍ ወዳለ ተራራ ዋና የነበሩትን 3ቱን ደቀ መዛሙርት ጴጥሮስን፣ ዮሐንስን፣ ያዕቆብን ይዞ ወደ ተራራ ይወጣ ነበረ። ባካችሁ አንዳንዴ ጭልም ሲል ነገራችሁ ጭልም ሲል ከሰዎች ጋር ወደ ጌታ ፊት ቅረቡ። 2-3 የልብ አንድነት ከሚሰማችሁ ሰዎች ጋር ሰብሰብ በሉ እና እስኪ እንጸልይ በዚህ ጉዳይ ላይ በሉ። እግዚአብሔር ነገሩን ይቀይረዋል፣ ኃይል ይሆንላችኋል። አሁን እኮ የዱሮ ጴንጤዎች እንዲህ ያደርጋሉ። ምሽግ እንግባ ይላሉ። እስኪ እንግባ፣ 2-3 ሆነን እንግባ እስኪ 2-3 ቀን አዳር እንግባ እስኪ እንቀድሰው እስኪ። ታያላችሁ የሚሰማችሁን ኃይል። ነገሩ ሳይለወጥ እናንተ ድፍረት ይሰማችኋል። እመተዋለሁ ትላላችሁ። ቁመቱ ሳይቀንስ እንደ ዳዊት የለበሰው ነገር አያስፈራችሁም። ያለው የሚናገረው ነገር አያስፈራችሁም። እንዲህ ትላላችሁ፣ ገጥመዋለሁ እኔ። እምነት ይሰማችኋል። ድፍረት ይሰማችኋል። እግዚአብሔር ኃይላችሁን ያድሳል። በጌታ በኢየሱስ ስም እምነት ይሙላባችሁ። ደጋግሞ ኢየሱስ ብቻውን ሊቀር ነው መስቀል ላይ።
ወዳጆቹን በሙሉ ሊያጣ ነው። በዚህ አስጨናቂ ሁኔታ ግን ያላቋረጠው ነገር ምንድነው ሲባል ጸሎት። የሚገርመኝ ሁለት ነገር ነው በዚህ ነገር ውስጥ የምናየው። አንደኛው ጌታ ሆይ አለ፣ አባት ሆይ በእርግጥ ሥጋ ይሄንን መሸከም አይችልም፣ ፈቃድ ብቻ በእኔ ላይ ይሁን፣ እኔ የምወደው አይሁን። ራሱን ለምን እየሰጠ ነው? በጸሎቱ ለአባቱ ፈቃድ። ጸሎት ለእግዚአብሔር ፈቃድ ራስን መስጫ ነው። ፈቃዳችንን ብቻ አይደለም፣ ራሳችንን ለእግዚአብሔር ፈቃድ ምንሰጥበት ነው። በጣም የሚገርመኝ እሱ ብቻ አይደለም። እንዲህ ይላል፣ የሚያበረታው መልአክ ታየው። በምን ውስጥ? በጸሎት ውስጥ። ምን ሊለው? አይዞ ይህንን ጽዋ ትፈጽመዋለህ፣ ይህንን የመስቀል ሞት በድል ታጠናቀቀዋል። ኤልያስም ሙሴም መጥተው ባጠገቡ ቆመው ተነጋገሩ ይላል። ብርታት ያለው የት ውስጥ ነው? ጸሎት ውስጥ። በጌታ በኢየሱስ ስም ልመርቃችሁ ደግሜ፣ የሰማይ አምላክ እግዚአብሔር መሰዊያችሁን ያድሰው። እስኪ እንደው ሞቅ ባለ መንፈስ እጆቻችሁን ከፍ አድርጉና አመድ ከመሰዊያችሁ ላይ ይደፋ። መከራውን ጥሳችሁ የምትሄዱበት፣ አስጨናቂውን ሁኔታ ጥሳችሁ የምትሄዱበት፣ እግዚአብሔር የሰጠኝን የፈቃዱን ሐሳብ እፈጽመዋለሁ የምትሉበት፣ አርበኛ የምትሆኑበት፣ ጀግና የምትሆኑበት፣ ኃይለኛ የምትሆኑበት ሌላ ቦታ የለም። ቦታው የጸሎት ቦታ ነው። ዛሬ ጉልበታችሁ ይታደስ። በደንብ ቆሙና እስኪ አንድ ጊዜ አሜን በሉ እስኪ። ሰይ በጌታ በኢየሱስ ስም ድንዛዜ ከቤታችሁ ላይ ይሰበር፣ አዚም ይሰበር፣ ያደከመ ይመታ። ጌታ ያክብራችሁ። ቁጭ በሉ። ግርም ነው የሚለኝ በተደጋጋሚ 3 ጊዜ ሲመጣ እንደው እቺ ትክክለኛ ትርጉም ይኑራት አይኑራት አላቀም። አንዳንድ ሰዎችም ሲናገሩ ሰምቻል። ከኔ ጋር አንዲት ሰዓት መጸለይ መትጋት አቃታችሁ ወይ አለ ጌታ። አንድ እግዚአብሔር ሰው ሲናገር ሰምቻለሁ። የኢየሱስ ሰዓት ትጋት ውስጥ ባለ ጸሎት የኢየሱስ ትንሹ ሰዓት የምትባለው አንድ ሰዓት። ስንት ሰዓት ቢጸልይ ነው? ለነገሩ ኢየሱስ ሌሊቱን ሙሉ ተራራ ላይ የጸለየ አደረም ተብሏል። ይመታልን፣ ከጸሎት ያራቀን፣ ባዶ ያረገን፣ የተለያየ ነገር እየነገረን ፍርሃት ውስጥ የጨመረን፣ ድንጋጤ ውስጥ የጀመረን ኢየሱስን እየጸለየ ያለ መልአክ መጥቶ አበረታው ይላል። ያበርታችሁ። ዛሬ ጉልበታችሁ ይጽና፣ ኃይላችሁ ይመለስ፣ እምነታችሁ ይመለስ፣ ድፍረታችሁ ይመለስ። ባካችሁ አሜን በሉ እስኪ። ራሱ የዕብራውያኑ ጸሐፊ እንዲህ ብሏል፣ አልለቅህም ከቶም አልተውህም ብሎናልና በድፍረት እንድንላለን አለ። ምን? ጌታ ይረዳናል። እግዚአብሔር ምን ያረጋናል? ይረዳናል። እስኪ ጌታ ይረዳኛል በሉ እስኪ። እጅ አትስጡ እስኪ። ያላችሁበትም ሁኔታ ተውና ጮክ ባለ ድምፅ ጌታ ይረዳኛል በሉ እስኪ። ይረዳሻል የኔ እናት፣ ይረዳሃል የኔ ወንድም። መጸለይን ቀጥል። አንበሳ ሆነ ትወጣለህ። የተለያየ ድምፅ ያሰማ ጠላት በራሱ ጊዜ ተሸንፎ ይሄዳል። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ቃል በቃል ያለው የዚህ ዓለም ገዢ ይመጣል፣ በእኔ ላይ ግን አንዳች የለውም። እድል አያገኝም። እድል ጠላት የማያገኝባቸው ሰዎች ጸሎት ላይ የከረሙ ሰዎች ናቸው። ጸሎት አብዙ፣ ጸሎት እናብዛ። ጌታ ይርዳል። እግዚአብሔር ጉልበታችሁን ዛሬ ያድስላችሁ። ተንበርክኮ የማይነሳ ሰው ያርጋችሁ። እሺ ቶሎ ብዬ ለመጨረስ አራተኛው ይህንን ሁሉ ካረገ በኋላ ከኢየሱስ የምንማረው አራተኛው ነገር መከራውን ወይም ፈተናውን መጋፈጥ ነው።
ጸልያችሁ ለሰው አማክራችሁ ዘምራችሁ የማይቆም መከራ ካለ ተጋፈጡት። እሺ ጻድቅ ግን በእምነት በሕይወት ይኖራል። ወደ ኋላ ቢያፈገፍግ ግን ነፍሴ በርሱ ምን አይላትም። እግዚአብሔር እንዲህ ያለ ነው፣ የሚያፈገፍግ ሰራዊት የለኝም እኔ። ወደ ኋላ የሚያይ ወደ ኋላ የሚመለስ ወታደር የለኝም እኔ። እና ኢየሱስ ቁጥር 46 ላይ 3 ጊዜ ተመላልሶ ጸለየ። ከዛ እሱ በሚፈልገው ልክ በግለት አልጸለዩም ደቀ መዛሙርቱ። እሺ በቃ ተኙ አለና ለጥቂት ጊዜ ተዋቸው። ይሄ የሚራራ ጌታ በቃ ተኙ ረፉ አላቸው። ከደቂቃዎች በኋላ ራሱ ቀሰቀሳቸው። ምን ብሎ? ተነሱ እንሂድ፣ አሳልፎ የሚሰጠኝ ነው ቀርቧል። እዚህ እስኪደርስ አልጠብቅም። ወየው ጌታ ኢየሱስ እዚህ ድረስ እስኪመጣ አልጠብቀው፣ ምን እሄድለታለሁ። በመጨረሻው ሰዓት ላይ ጳውሎስ ሲጽፍ መልካሙን ገድል ተጋድያለሁ፣ ሃይማኖትን ጠብቄያለሁ፣ ሩጫውን ጨርሻለሁ አለና ወደፊት የጽድቅ አክሊል ተዘጋጅቶልኛል። የኔ ሕይወት አለ በመስዋዕት እንደሚደረግ ሊሰዋ ቀርቧል የሚለው የጸሎት ርዕስ እየሰጠ አይደለም። እግዚአብሔር ላሳየኝ ነገር ተዘጋጅቻለሁ። እግዚአብሔር የማይለወጡ ነገሮች አሉ። ጸልያችሁ አምልካችሁ ለጓደኞቻችሁ ነግራችሁ የማይለወጡ ከሆነ ዛሬ ከኢየሱስ አንድ ነገር ልንገራችሁ፣ ተጋፈጡ። የሚያሳልፍ አቅም ይሰጣችኋል፣ ጉልበት ይሰጣችኋል፣ ብቃት ይሆንላችኋል። እሱ ደግሞ መሸለሚያችሁ ሊሆን ይችላል፣ የክብራችሁ መደምደሚያ ሊሆን ይችላል፣ ፍሬያችሁ እዛ ውስጥ ሊሆን ይችላል፣ ድላችሁ እዛ ውስጥ ሊሆን ይችላል። ያልተለመደ የእግዚአብሔርን እጅ ልታዩበት ትችላላችሁ። የእግዚአብሔር ቃል ሲናገር ስለ ዮሴፍ ወንድሞቹ አሳልፈው ሲሰጡት እያለቀሰ ነፍሱ እየተማጸነ ባካችሁ አሳልፋችሁ አትስጡኝ ብሎ ለመነ። ይሄ ግን የዮሴፍ እግዚአብሔር ያየለት ጫፍ ጋር የሚደርስበት መንገድ ነበር፣ አላወቀም። እንደው እችን ቶሎ ብዬ በፍጥነት ልንገራችሁ። ፈተናዎች ምንጭ አላቸው። አንዱ ሰይጣን ነው። ብዙ ጊዜ ከዘፍጥረት ጀምሮ ስታዩ ሰዎችን የሚፈትነው የፈተና ምንጭ አንዱ ሰይጣን ነው። ሁለተኛ ሰዎች ናቸው። አሁን የዮሴፍን እየነገርኳችሁ ነው። ለዮሴፍ በዛ መንገድ ለማለፍ ምክንያቶቹ ተደርገው የተጻፉት ወንድሞቹ ናቸው። እሱ ብቻ አይደለም። ጲጢፎራ ቤትም ሚስቱ ነበረች፣ የጲጢፎራ ሚስት ነበረች። በጣም የሚገርመኝ እጁ በሰንሰለት እግሩ በእግር ብረት ደከመ ይላል። እሱ ብቻ አይደለም። የእግዚአብሔር ቃል እስኪመጣ ድረስ የእግዚአብሔር ቃል ፈተነው ይላል። እንዲህ የሚመግቡ እጆች ታሰሩ፣ ለብዙ መድኃኒት የሚሆኑ እግሮች ተያዙ። በምን? በሰንሰለትና በእግር ብረት። አንድ ጸሎት መጸለይ ነው። አሁን ወዳጆቼ ፈቃደኛ ከሆናችሁ የሚመግቡ እጆቻችሁን በራእይ የሚፈለጉ እጆቻችሁን ሳታውቁ የተያዘባችሁ ማሰሪያ ቢኖር ዛሬ ማለዳ ይበጠስ። የእግዚአብሔር ቃል እስኪመጣ ድረስ ዛሉ፣ እጆቹ ዛሉ፣ እግሮቹ ዛሉ ይላል። ዛለ ይላል። ዮሴፍ በእግር ብረትና በሰንሰለት እጁና እግሩ ደከመ ይላል። ለመመገብ ተስፋ የተሰጠው ሰውዬ ሰንሰለት ውስጥ አገኘ። ራሱ እጁ ሰንሰለት ውስጥ ገባ። በሰው ሴራ፣ በሰው ደባ። ዛሬ እስራኤል አምላክ እግዚአብሔር ብዙ ተስፋ ተነግሮላችሁ እጆቻችሁ ተሰብስበው ፍሬ የማታዩ ሰዎች ይስበርላችሁ ይህን ሰንሰለት በጌታ አሜን በሉ እስኪ። እጆቻችሁ ይፈቱ፣ እግሮቻችሁ ይፈቱ። እኔ በሆን በደንብ ደመቅ አድርጌ አሜን ነበር። እግሮቻችሁ ይፈቱ። የባለ ራእይ እግሮች ዛሬ ማለዳ ይፈቱ። የባለ ራእይ እጆች ዛሬ ማለዳ ይፈቱ። መጋቢ የሚሆኑ እጆች፣ ትጉ የሚሆኑ እጆች። ሌላው የራሳችን ነው። ያዕቆብ እንደሚናገረው
ሶስተኛው ሐሳብ ሰው በራሱ ምኞትና ሐሳብ ሲታለል ይፈተናል ብሎ ተናግሯል። አራተኛው እግዚአብሔር በፈቃዱ መንገድ ለትምህርታችን ለሽልማታችን እንዲሆን እግዚአብሔር በራሱ መንገድ ይፈተናናል። ግን ስንፈተን ቅድም እንዳልኳችሁ ፈተናው እንዳይውጠን ለወዳጆቻችን እንንገር፣ አምልኳችንን እንቀጥል፣ ጸሎታችንን እንቀጥል፣ መከራውን እንጋፈጠው። ኢየሱስ ይህንን በማድረጉ የአባቱን ፍቃድ ፈጸመ። በዚህ ጽናት የዘላለም ሕይወት አገኘን። በዚህ ጽናት ጠላትና ኃጢአት ተሸነፈ። በመጨረሻ ስቋጭ አንደኛ ቆሮንቶስ ምዕራፍ 10 ሁላችንም እናውጣና ይህንን አንብበን ጸልያለን። በተለያየ መከራ ውስጥ ያላችሁ፣ ፈተና ውስጥ ያላችሁ አይዟችሁ ማለት እፈልጋለሁ። አይዟችሁ እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ የተለየ ፈተና አልደረሰባችሁም ይላቸዋል። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። እስኪ አጠገባችሁ ያለውን ሰው እግዚአብሔር ከአቅም በላይ አይፈትንህም በሉት። ምን አይነት አምላክ ነው? የታመነ። ከዛ ደግሞ ቀጥሎ እንዲህ ብሏል፣ እንዲህ ይላል ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ድገሙና እንዲህ በሉት፣ እግዚአብሔር መውጫ ያደርግልሃል በሉት። እግዚአብሔር ከአቅም በላይ አይፈትንህም በሉት።